አዘጋጅቼላታለሁ። ደግሞ ኬኩን ጨርሰናል። ወድሻለሁ። ቃል ሲከብድ መቼም ዋትስአፕ አለ። እንዴት ናችሁ? ደህና ናችሁ? ተከታታዮቼ ነኝ። ዛሬ እንደተለመደው ልጆቼን ጥዬ የሆነ ጉዳይ አለኝ። ወደ ጉዳይ ነው የምሄደው። ዛሬ ውሎዬን በቋጭው አሳያቸዋለሁ። የዛሬ ውሎዬ ምንድነው? ቲክቶክ ላይ ፖስቼ ነበር። ሰውን ስጦታ እንድሰጥላችሁ ለፈለጋችሁ፣ ሰርፕራይዝ እንዲሆን ለፈለጋችሁ ይለቅቄ ነበር። በዛ ቪዲዮ ምልክት ደግሞ እህቴ እባክሽን የእህቴ እዚሁ ሀገር ስደት ላይ ያለች እህቴ ያለች እሷን ሰርፕራይዝ ብላኛለች። በዛ መሰረት ያለች ሁሉ አሟልቼ ወደ እንትኑ እሄዳለሁ። አብራችሁን ተከታተሉ። እንግዲህ ቴዲሚያው እየጠበቀኝ ነው። ቴዲሻ ተዘጋጀ? ሁላችንም ዝግጁ ነን። እንግዲህ እህቷ በጣም እንደምትወዳት ነው የነገረችን። እኛም የእህቷን ረጅም ምኞቱን እየተመኘን ወደ ቦታው እንሂድ። ለማዘዝ ገብቻለሁ። እንግዲህ ብዙ ኬኮች አሉ። የትኛው እንደምመጣ እሺ፣ ኬኩን አዝዣለሁ። ግዴታ እኔ መጻፍ ስላለብኝ እንዳይቀልጥ ስመለስ ብጽፍ ይሻላል ብዬ ተስማምተናል። አሁን ቀጥታ እንግዲህ ወደ አበባ ቦታ ማለት ነው። ዘሃማ ወዮ ዘሃማ። እዚህ ብቻ ሳይሆን ኢትዮጵያም ላላችሁ ሰዎች ቤተሰቦቻችሁን ሰርፕራይዝ ማድረግ ለምትፈልጉ አናቁን፣ ሰርፕራይዝ እናደርግላችኋለን። የሚያማምሩ አበቦች አሉ። መልክ ለመስጠት ለምትፈልጉ እኛን ማውራት ትችላላችሁ። በዋትስአፕ ስልካችን 0522926953 ደውሉልኝ። አበባ እንግዲህ አዛኛለች። ይሄንን አበባ አዘጋጅቼላታለሁ። አጋጣሚ ሆኖ ቴዲ የሆነ ሰው ፓርኪንግ ሙላልኝ ብሎት እያስተካከለለት ነው። ሰዓታችን ሄደ። ግን ያው ለደግነት ስለሆነ ጣጣ የለውም። እህቲቱ እየመጣንልሽ ነው። አሁን ደግሞ ያዘዘችውን ቲሸርት ለሷ የሚሰጠውን ስጦታ አመጣለሁ ማለት ነው። እንግዲህ ብዙ ለዚህ ጉዳይ ብዙ መስዋዕትነት እየከፈልኩ ነው። ይሁት እንግዲህ ያው ይዤዋለሁ። ታስብ እንግዲህ አየዋለሁ ጋይቷን ማለት ነው። እንግዲህ ተሰርቷል ማለት ነው። እኔ ጻፍኩት። እንዴት እንደጻፍኩት እኔ ነው ማለት የኬኮች አይነት አላችሁ። በጣም ጣፋጭ ናቸው። እንዴት እንደምወደው ደግሞ ኬኩን ጨርሰናል። እየገባች ነው። ታያችሁ? በጣም 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 ዘሃማ ነው። ጨረቃዋም ከኛ ጋር እየተከተለችን ነው። ፀሐይ በጣም ታማለች አይደል? ቴዲ ራሱ እያለ ነው። ጮኸ። እኔ ደግሞ እንግዲህ ሰርፕራይዝ የምታረጋት ልጅ ጋር ነው፣ እሷ ጋር ነው መጀመሪያ ጉዳዩን አሳይተን ቀጥታ ወደ እህቷ የምንሄደው። እንግዲህ ተከተሉን። እሷ ናት መሰለኝ እህትየዋ። እስቲ ቆይ ቼክ እናደርጋለን። መስኮት ክፈት እስቲ። ነች አይደለችም? ደውላሽልን ነበር ማሪ? ሰልት እሺ እህትየው እንግዲህ ጠብቁን ብላ ይኸው እየጠበቅናት ነው። እንግዲህ በጥበቃ ላይ ነን። እንግዲህ እህትየዋ እዚህ ጋር መለች ማለት ነው። እንዴት ነሽ? እህትሽን ይሄን ያህል ትወጃታለሽ? እሺ ሰላም፣ ይቅርታ በገጋጬ። ወይኔ እሺ፣ እሷ ነው ለእህቷን ሰርፕራይዝ ለማድረግ እባክሽን ለእህቴ ያድርሽልኝ ብላ አክብሬ፣ ያው ብዙ ቦታ ሄጃለሁ፣ ግን ለእህቷ ፍቅር ስር መስዋዕትነት ከፍለናል ማለት ነው። እሺ እንግዲህ እኔ ላሳይሽ ስጦታውን አሳያታለሁ ማለት ነው። ፈልጊው መልእክት አስተላልፊላት። በጣም ወድሻለሁ። በጣም ይሄ ቃል ይከብዳል። ብቻ በጣም ወድሻለሁ። እሺ ያው ታፍራለች እንግዲህ። እሺ እናመሰግናለን። የእህትየው ጓደኛ ደግሞ መልእክት ታስተላልፋለች። እሺ ንገሪ የምትፈልጊውን። እንዴ እንኳን አደረሰሽ። የሚፈልግሽው ልደቷ ነው። እንኳን አደረሰሽ። እሺ በቃ እናመሰግናለን። ደህና ቆይ። እሺ ቻው። አይመሽ እንግዲህ ጥሩ ነበረ። መሽቷል፣ ግን ግዴታ መስጠት ስላለብኝ ይኸው እቃዎቹ እዚህ ናቸው፣ እሰጣለሁ ማለት ነው። ጨለመ። ገሰገስ ነው። እህትየው ጠብቂን። እንግዲህ ልደቱ ደመቅ እንዲል እንግዲህ መኪናችን ውስጥ ሃፒ በርዝዴ ሙዚቃ እንከፍታለን ማለት ነው። እቃውን ቆይ ልቀበልሽ፣ እሱ ጋር ነው ብዬ ክፍት ስናደርገው እሱ ሃፒ በርዝዴ የሚለውን በእጁ ፕሌይ ይለዋል ማለት ነው። ከዛ ልጅቷ ትመጣለች ማለት ነው። እስቲ ምን እንደሚፈጣ እናያለን። መልካም ልደት። እንኳን ኦ ማይ ጋድ የሚሪ ነው ማለት ነው። እንግዲህ ታውቂያለሽ ያስባለሁ። አዎ ገለው እሱ ትቆርሻለሽ ደስ እንዲላት። እሺ
አመሰግናለሁ። መልካም ልደት። የኔ ዓለም እወድሻለሁ ብዬሽ አላውቅም፣ ግን በቃ እወድሻለሁ። ወይኔ ይህ ቃል ሲከብድ እንኳን ተወልድሽ በቃ የኔ በግ። Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. To you, to you, to you, to you. Happy birthday to you. Happy birthday to you. በጣም እወድሻለሁ። በጣም ይህ ቃል ይከብዳል ብቻ በጣም እወድሻለሁ። እሺ ያው ታውቃለች እንግዲህ። እሺ እናመሰግናለን። የእህትዬው ጓደኛ ደግሞ መልዕክት ታስተላልፋለች። እሺ ንገሪኝ የምትፈልጊው እንዴ? እንኳን አደረሰሽ። የሚፈልግሽው ልደቷ ነው። እሺ በቃ እናመሰግናለን። ደህና ቆይ። እሺ ቻው። በጣም ነው የምወዳችሁ፣ በጣም ማከብራችሁ። በጣም አመሰግናለሁ እና የኔ ውድ አንቺ ቃል የለም ታውቂያለሽ። አንቺ እህቴ ያለሽ ሁሉም ነገር ነሽ እና ምንም አይደለም። ብቻ አመሰግናለሁ። ምን ልበልሽ እና ሁላችሁንም እዚህ ድረስ መታችሁ ሰፕራይዝ ያደረጋችሁ ሁላችሁንም በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ሌላ ቃል የለኝም። እግዚአብሔር አላውቅም። በጣም ነው ደስ ያለኝ። በቃ አመሰግናለሁ። አመሰግናለሁ። ቦሬቱን ሰው ቴንክ ዩ። አመሰግናለሁ። እወድሻለሁ። እኔ እወድሻለሁ። በጣም ኢሞሽን ያደርጋል። በጣም እኔ እንጃ። በእናቷ ፎቶን ያሰጋችላት እህቷ በጣም እንደምትወዳት ነግራኛለች። እና እንደውም እሷ ካለች እወዳታለሁ ካለችው በላይ ነው ልጅቷ ፊሊንጓ። ለማን የኔ ውድ እህት መልካም ልደት፣ እንኳን ተወለድሽ። በጣም እወድሻለሁ። ይሄ ቃል ትንሽ ይከብዳል፣ ግን በጣም እወድሻለሁ። እግዚአብሔር አምላክ ረጅም እድሜ ከሙሉ ጤና ጋር ይስጥሽ። እወድሻለሁ። እሺ የኔ ደነስ ዮም ስጦታውን አድርሰናል። ሌሎቻችሁም እንዳደርስላችሁ የምትፈልጉ ሰዎች አናግሩኝ። ቴንክ ዩ ባይ ባይ።